አንበሳን የጫካው ንጉስ ያደረገው ምንድነው? ግዝፈቱ ነው። በግዝፈትማ እነዚህ ሆናሉ። ታዲያ ፍጥነቱ ነው። በፍጥነትም ቢሆንና ቦሸማኔ አሉ። በቁመትም አይደለም እነ ቀጭኔ አሉ። በስማርትነት ወይም በብልጠት በጉብዝናም አይደለም እነ ጦጣ እነ ቀበሮ አሉ። ታዲያ አንበሳን የጫካው ንጉስ ያደረገው ምንድነው? አመለካከት ነው ይለናል ዶክተር ማይልስ። አንበሳው ዝሆኑን ሲያየው ምሳዬ መጣ ይላል። ዝሆኑ ግን አንበሳውን ሲያየው ሊበላኝ የሚፈልገው እንስሳ መጣ ይላል። አመለካከት አንዱን በይ አንዱን ተበይ አድርጎታል። ልዩነት ፈጣሪው አመለካከትህ ነው። ገንዘብህ፣ ሀብትህ፣ ዕውቀትህ የደረደርከው ዲግሪ ማስተርስ አይደለም። ይሄ ጎሎኛል ማለት የለብህም። አመለካከት ነው ልዩነቱን የሚፈጥረው። ለምሳሌ ሁለት ቡድኖች ቢፋለሙ ማን የሚያሸንፍ ይመስላችኋል? በአንበሳ የሚመሩ በጎችና በበግ የሚመሩ አንበሶች ማን ያሸንፋል? በእርግጠኝነት ሁኚ ነው የምነግራችሁ። አንበሳ የሚመራው ከሆነ በጎቹም ቢሆኑ ያሸንፋሉ። እነዛ እኮ አንበሳ ይሆናሉ። በበግ ከተመሩ ግን መሸነፋቸው አይቀርም። ግን አመለካከታችን እንደ በግ ሆኖ ያለን ነገር እንደ አንበሳ ከሆነ ሀብት ኖሮን ዕውቀት ኖሮን የምንፈልገውን ነገር በእጃችን ሆኖ የምንፈልገውን ግን አናሳካም። ለምን? አመለካከታችን እንደ በግ ነዋ። ስለ ንስር ደግሞ ላጫውታችሁ። በነገራችን ላይ ንስር በጣም ዝምተኛ ናት። ፓሮት ደግሞ በጣም ትለፈልፋለች። ግን ንስር ዝምተኛ ብትሆንም ከማንም በላይ ከፍ ብላ ከደመናውም ከፍ ብላ ትበራለች። አየህ፣ አንዳንድ ጊዜ ማንነትህን ለማሳየት ልፋትህን ጥረትህን ለማሳየት መናገር አይጠበቅብህም። ለሰዎች ለማስረዳት መጋጋጥ አይጠበቅብህም። ከአንተ የሚጠበቀው ዝም ብለህ ድምፅን አጥፍተህ መስራት ነው። አንዳንዴ ዝም ስትል ውስጥህ ያለው አቅም ይከማቻል፣ ጉልበትህ ይጠራቀማል። ውስጥህ ያለው ጉልበት ለመውጣት ልውጣ ይልሃል። ያኔ ትጠቀምበታለህ። ካወራህ ከተናገርክ ሙቭህን ቀጣይ እንቅስቃሴን ካሳወቅ ግን ፓሮትን እየሆንክ ነው። ከፍታውን ላትወጣው ትችላለህ። ስለዚህ ነገሮችን ለማስረዳት ለማንም አትሞክር። ንስሮች ብቻቸውን ከፍ ብለው ይበራሉ። አብረዋቸው እንደውም ወፎች ወይ ሌሎች በሰማይ ላይ የሚበሩ አዋፎች ሳይኖሩ እነሱ ብቻቸውን ከፍ ብለው ይበራሉ። ከንስር ጋር አብሮ የሚበራው ራሱ ንስር ብቻ ነው። ሌላ የትኛውም እንስሳ አብሯቸው አይበርም። አንተም በህይወት ውስጥ አብሮ የሚበራው ሰው የሚያግዝህ የሚደግፍህ የምትፈልግበት እንድትደርስ የሚረዳ ካልሆነ ውሎህን መቀየር አለብህ። አትችልም፣ ይቅርብህ፣ አርፈ ተቀመጥ፣ ለምን እንዲህ ታደርጋለህ፣ ተው ይቅርብህ የሚልህ ጓደኛ ጋር የምትውል ከሆነ ቀስ ብለህ የሱን አመለካከት መያዝህ አይቀርም።